ሰላም ወንዶች እንዴት ናችሁ? በሌላ ፓተርን መጥቻለሁ። የስካርፍ አሰራር ጠይቃችሁ ነበር፣ እሱን ይዤላችሁ መጥቻለሁ። ስለዚህ ሰንሰለታችንን እንሰራለን። 35 ሰንሰለት ነው የምንሰራው። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 ልክ እንዲህ ሰንሰለቶቻችንን ከሰራን በኋላ በቀጣይ እያንዳንዱ ውስጥ እየገባን እንሰራለን። አንዳንዶቹ ያው ተገልብጦ ይሰራል፣ ግን ኖርማሊ እንዲህ ነው የሰራው። ስለዚህ ሲንግል ክሮሼት እንሰራለን። ሲንግል ክሮሼታችን እየገባን 35ቱ ቼኖቻችን ውስጥ ሲንግል እንሰራለን። እየገባን ክራችንን እንስባለን፣ ተመልሰን እንገባለን። ሰንሰለታችን እንዲህ ያደረግን 35 እንሰራለን። እሺ ልክ ሲንግል ክሮሼታችን ከጨረስን በኋላ 2 ቼን እንሰራለን። ቀጣይ ዙር ለመሄድ 1 2 ቼን እንሰራና በየክፍተቶች አሉ ሰንሰለቶቹ፣ በዛ ውስጥ ምን እንሰራለን? 2 ሃፍ ክሮሼት ነው የምንሰራው። 2 አንደኛው ሃፍ ክሮሼት ሰራን፣ ሁለተኛው ሃፍ ክሮሼታችን እንሰራለን። ልክ ይሄን ሁለተኛውን እንደዚህ ከሰራን በኋላ ቀጣይ ስቴፕ የሚሆነው 3 ሰንሰለቶችን 1 2 3ኛው ላይ ነው የምንገባው። 1 2 3ኛው ላይ እንገባና ሲንግል ክሮሼት እንሰራለን። ከዛ እሱ ላይ 2 ሰንሰለቶች 2 ቼን እንሰራለን። ተመልሰን እዛ ውስጥ ሃፍ ደብል ክሮሼት እንሰራለን። 1 2 እዛ ውስጥ ማለት ነው። ልክ እሱን ከጨረስን በኋላ ደግሞ ቀጣዩን የምንሄደው ደግሞ 2 እንዘልና አሁንም 2 ሰንሰለት እንከታለን። እዛ ውስጥ ተመልሰን እንደ ቅድሙ ሃፍ ደብል ክሮሼት እንሰራለን። አሁንም የሆነው 1 2 3 እንቆጥርና አሁንም ተመልሰን ሲንግል ክሮሼት እንሰራለን፣ 2 ቼን እንሰራለን እያለን ይሄንን ስቴፕ እንደግመዋለን። ሁለተኛው ስቴፓችን ይሄን ይመስላል። ልክ እንዲያርገን ጥንቅቅ አድርገን ከጨረስን በኋላ እንደመጀመሪያው 2 ሰንሰለቶችን እንሰራለን። በመቀጠል 2 ሰንሰለት ከሰራን በኋላ የመጀመሪያው 2 እየሰራን ነበር ያለፍነው። 2 እየሰራን ከዛ ነበር ስንሄድ ነበር። ስለዚህ ሁለተኛው ላይ እንገባና ሲንግል ክሮሼት እናደርጋለን። ከዛ ድጋሚ እዛው ላይ 2 ሰንሰለት እንሰራና ከዛ የምንቀጥለው ግን ቤት ነው ከጀርባ በመናገኛት ክፍተት ላይ እዛ ላይ ሃፍ ደብል ክሮሼት እንሰራለን። 1 በመቀጠል ልክ 1 ከሰራን በኋላ አሁንም ተመልሰን ሁለተኛው ላይ ያለችው ላይ እንደቀድሞ እንገባለን። ሲንግል ክሮሼት እንሰራለን። ከዛ 2 ቼን እንሰራለን። ተመልሰን ደግሞ ከኋላ ያለችው ክፍተት ላይ ደግሞ እንገባና ሃፍ ደብል ክሮሼት እንሰራለን። እንዲያደረግን በተመሳሳይ አሰራር እንጨርሰዋለን።
ልክ ይሄኛውን ዙር ስንጨርስ እንደ መጀመሪያው 2 ቼናችን እንሰራለን። ይሄንን ይመስላል። ከዛ ደግሞ እናዞረዋለን። ቀጣዩን ስቴፕ 2 ቼን ከሰራን በኋላ ተመልሰን አሁን መጀመሪያ ላይ የምናገኛት እቺ ክፍተቷ ጋለች እሷ ጋር እንገባና ሀፍ ደብል ክሮሼት እንሰራለን። ከዛ 2 ሀፍ ደብል ክሮሼታችንን እንሰራለን። እሱን ከሰራን በኋላ 2 ቼኖችን እንሰራለን። በመቀጠል እዚህ ጋር የምናገኛቸው መግቢያዎች አሉ። እዛ ላይ ገብተን ሲንግል ክሮሼት እንሰራለን 2። ከዛ ደግሞ ከጀርባ ለቀድሙ ስንሰራለች ከኋላ የሆነች ክፍተት እዛ ላይ የገባን ሀፍ ደብል ክሮሼት 1 2 እንሰራለን። አሁን ተመልሰን ደግሞ እዚች ውስጥ 2 የነበረው አይደል መጀመሪያ አሁን የራሱ ምልክት ስላስቀመጠልን አይከብድም ለመግባት። እዛ ውስጥ እንገባለን፣ ሲንግል ክሮሼት እንሰራለን። ከዛ 2 ቼን ከዛ ደግሞ ተመልሰን ከጀርባ 2 ሀፍ ደብል ክሮሼት እያደረግን ሙሉን ይሄንን ስቴፕ በዚህ መልኩ እንጨርሰዋለን። በመቀጠል ይሄንን ይመስላል። ልክ ይሄኛውን ከጨረስን በኋላ አሁንም 2 ቼን እንሰራለን። ድጋሚ የምናገኛት ቀዳዳለች እሷ ላይ እንገባለን። ሀፍ ደብል ክሮሼት 2 እንሰራለን። ተመልሰን ደግሞ ልክ እንዳሁኑ መጀመሪያ ስሰራ የነበረውን ስቴፕ እንደግመዋለን። ይሄንን ፓተርን በመጠቀም የሚያምር በጣም ቀላልና ኢዚ የሆነ የስካርፕ አሰራር መስራት ትችላላችሁ። በጠቃችሁ መሰረት ይሄንን ይዤላችሁ መጥቻለሁ። በቀጣይ ደግሞ ሌላም ቀላል የሆኑ እንደዚህ ፓተርን ስካርፕ ከፈለጋችሁ በተመሳሳይ ሌላ ይዤላችሁ መጣለሁኝ። አሁንንም ይሄኛውን ስቴፕ በዚሁ መሰረት መጀመሪያ ስንሰራው በነበረው እንቀጥለዋለን፣ እንደግመዋለን። በስተመጨረሻችን ይመስላለች። አንድ ጨምሬበታለሁ። ይሄን የመሰለ ቀላል ስካርፕ መስራት ይችላል። ለጀማሪ በጣም ቀላል ነው። ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። አደራ ኦርደር ለማድረግ ዲም አድርጉልኝ። በጣም ነው የማመሰግነው።